አንቺ ነኝ እዚህ ነገር አልፈልግም ምን አይነት አባለ ግን ነው ውጪ ምን ነው አመመ ሮቤል ወንድሜ እባካችሁ እቺ ልጅ አስወጡልኝ እኔ በህይወቴ የተጎዳው ሰው ነኝ እኔ ከሷ ጋር ምንም ነገር አልፈልግም እሷ ደግሞ ሌላ ነገር ነው የምትፈልገው እንዴ ለምን ነው ማትረጂ እንዴ አንቺ አምሽት እንዴ ቆይ ምንድነው በዚህ ሰዓት በዚህ ልጅ ምን ትሰሪያለሽ አላውቅም በቃ መጣችና እዚህ ልተኛ ምናምን አለች እኔ ደግሞ ደንግጬ በቃ ውጪ አልኳት እንዴ ምንድነው የምፈልጊው ቆይ ከኔ አንቺ በአሁን ውጪ አንቺና ሳራ ምናችሁም እህትና እናት አይመስልም ሳራ እኮ በቃሽ ሚራ ጭራሽ ብለሽ ሚራ ላይ መጣሽ አድና አንተ ነህ እንደዚህ ያስደረከለው እሺ አንተ ነህ ችግር የለውም ተው ሉላ ግቢና ተኝ በቃ አድናን ያልገባ ነገር አለ እኮ ሆናሽ ሉሃና ሚራ ሲል እጅ ከፍንጅ ደርሳበታለች ሮቤል የራሱ ድብቅ ነገር እንዳይታወቅበት ለማድረግ እኔ ካንቺ ምንም አልፈልግም ከክፍሌ ውጪልኝ እኔ ካንቺ ጋር እንደዚህ ነገር አልመኝምም አልፈልግም እያላት ይገኛል አሁን ላይ ሉሃና ጥፋተኛ እንደሆነችና እሱ ደግሞ ምንም እንደማያውቅና ይበልጥ ሁሉም ነገር አድናን እሱን ወዳው መጣ ነው ብሎ እንዲያስብ አድርጎታል ማለት ነው ሜራና ሮቤልም እንደሚተዋወቁና ይበልጥ ደግሞ ሉሃናን ከክፍል እንዲያስወጣት ለአድናን ነግረውታል አድናንም እንደዚህ እንደምታስበው አይደለም ብላ ለማስረዳት እንኳን ጊዜ አልሰጧትም በተለይ ደግሞ ከክፍል እንድትወጣ ፈጥነው አስገድደው ነው ያስወጣት ማለት ነው ሜራ በዚህ ሰዓት ከሮቤል ጋር ሆና ምንድነው የተፈጠረው ብላ ሁሉንም ነገር ለማወቅ ሞክራለች አድናንም አንተ ሄድ እኔ የተፈጠረው ነገር ሁሉንም አረጋጋዋለሁ በቃ ብላ ነበረ ሜራም ሮቤል ክፍል የቀረችው አሁን ላይ ሁሉንም ነገር አቅደው ካደረጉበት በኋላ እውነቱ እንዳይታወቅባቸው ሉሃና አፍቅራው ነው እንደዚህ የምትሆነው በማለት ይሸፋፍኑታል አድናን በዚህን ሰዓት ምንም እንኳን ሉሃና ቢወዳትም ቢያፈቅራትም መግለጽ ያልቻለው ስሜቱ አሁንም በውስጡ አምቆታል እኔ እኮ ደስተኛ ባልሆንም ችግር የለውም ግን ወንድሜ ደስታ ይገባዋልና ወንድሜ በዚህ ሁኔታ ሆኖና ያለምንም ቅድመ ሁኔታ ካፈቀረችው በጣም ጠንካራና ጀግና ሴት ናት በማለት ሉሃናንም ሲያሞጋግሳት ነበረ በዚህ ሰዓት ሉሃና ይህንን ብሎ ሲያሞጋግስ ስታይ ሜራ በጣም ተናዳለች ነገሩ ሁሉ በጣም በክፋት ስታስበው ነበረ ሉሃና እኮ በጣም ጥሩ የሆነች ሀሳቢና ቅን ሴት ናት ብሎ ደጋግሞ ሲናገር ሰምታለች በዚህ ጊዜ በጣም ተናዳለች ሜራ ታዲያ አንተስ ለምን አትወዳትም እያለችው ነበረ እኔማ አንቺ የምወድሽና ማፈቅርሽ በጣም ቆንጆ ሚስት አለሽኝ እያላት ነበረ በዚህ ሰዓት የራሷ ጥፋት ለመሸፋፈን በአድናን ትሞክራለች ሮቤል በጣም በድንጋጤ ውስጥ ሆኖ ሌላ እቅድ አውጥቷል እቺ ልጅማ ከኔ የምትፈልገው ነገር አለ ከሷ ማስወገድ ይኖርብኛል ብሎ ውሳኔ ውስጥ ገብቷል ሉሃና እንደዛ ሜራ እያለ ሲጣራ ካየችው በኋላ አድናን አይኑ ስር ምንድነው የሚካሄደው እዚህ ቤት ሁሉም ሰው አብዷል ወይ ብላ በጣም ውስጧ ተጨንቃ ነበርና ሁሉንም እውነት ለአድናን መናገር አለብኝ ብላ አድናን ፊት ቀርባ አድናን አይንህን ግለጥ ሜራ እያለ የኔ ፍቅር ብሎ ሲጣራ ነበር የሰማሁት በማለት እውነቱን ትናገራለች በዚህ ሰዓት አንቺ እውነትም ታመሻል በማለት ክት ብሎ በጣም ስቆባት ነበረ ግን ደግሞ ከንዴቱም ሳይመለስ እውነቴን ነው ምልክ አይንህን መግለጥ አልቻልክም እንጂ እሱና ሜራ በጣም መጥፎ ነገር እያደረጉብህ ነው ብለዋለች ተናዶ አንቋት ነበርና ተንፋሿ እንኳን እየተቆራረጠ አድናን እኔ አንተን ብዬ ነው እንጂ ትክክለኛው ነገር ነው የነገርኩህ ላንተ አስቤ ነው እያለችው ነበረ በዚህ ሰዓት ሜራ የምታደርገው ነገር ምንም ወንድሜን እያገዘችው ነው በማለት ነበረ ተናገረችው የተናገራት አሁን ላይ ይሄንን እውነት ከነገረችው በኋላ ወደ ሜራም ነግሯታል ሜራ ታውቂያለሽ አንቺና ሮቤል ግንኙነት አላችሁ ብላ ስትነግረኝ በጣም ነው የገረመችኝ በጣም ውስጤ አሁን ነው ደህና ለመሆኗም ያረጋግጥኩኝ ይላታል ሜራም በዚህ ሰዓት
ታውቃለህ ቀንታ እኮ ነው ፍቅር ነው እንዲህ ቅናት የሚያስይዛት ሮቤልን ስለምታፈቅረው በቅናት ነው እንደዚህ ልትልህ የቻለችው በማለት ሮቤልንም ታታልለዋለች ድጋሚ። ሮቤል አሁንም ቢሆን አድናንንም ታታልለዋለች ድጋሚ። ታውቃለህ ፍቅሬ ሉሃና ለምን እንደዚህ እንደሆነች ታውቃለህ? ወንድምህን ስለምንከባከበውና አሞት የሚፈልገው ነገር ሳደርግለት ምናልባት ይህንን ቅናት ይዟት ይሆናል። እኛ ሴቶች ስንባል እንቀናለን የሚለውን ተረት እንዲያምን ታደርገዋለች። እኔም እኮ ገርማኛለች። እኔ እኮ ከወደደችው ድል ባለ ሰርግ እንዲጋቡ አደርጋለሁ እያላት ነበረ ሜራም። በዚህ ሰዓት አድናን የተናገረው ንግግር አስከፍቷት ነበረ። ይሄንንም ግን ደግሞ መጀመሪያ የእሱን ስሜት መጠየቅ አለብን፣ እሱ ካልወደዳትስ እያለች ነበረ ሜራ። በዚህን ጊዜ ወንድሜ እሱማ ሊወዳት ይችላል፣ እሷ እኮ በጣም የምትወደድ ሴት ናት ብሎ ይናገራል። ሜራ ተበሳጭታለች። ታዲያ ምን ማለትክ ነው እና እያለች ሌላ ነገር ታስባለች። አሁን ላይ ሮቤልና ሉሃና በጣም ተፋጠዋል። ድጋሚ ወደ እሱ ክፍል ገብታለች። ቆይ አንተ ግን መራመድ ትችላለህ፣ ለምን ታስመስላለህ ግን? ቆይ አድናን አያሳዝንህም እያለችው ነበረ። ፊት ለፊቷ ብድግ በማለት ድጋሚ ቆሞ በአይኗ ትክክለኛው ሳይደባበቅ አይተዋለች ሉሃና። በዚህን ጊዜ እኔ እኮ መጀመሪያም ብያለው አይቼ ካለው አንተ ነክ እንዲህ ምን አይነት ማፈሪያ ነክ እያለች ስትሰድበው ነበረ። ስሚኝ ከመንገዴ እንዳትገቢ፣ ከመንገዴ የገባልብኝ ሁሉ ያለምንም ርህራሄ አስወግዳለሁ። ስሚኝ አንቺ እንደ እህትሽ እያለ ማደርገው ነገር አላውቅም ብሏታል። እህቷ ሳራ እንደገደላት በአፉ ሊናገር የደረሰ ይመስል ነበረ በዚህ ሰዓት። ታዲያ ምን ልታደርገኝ ነው ብላ ሉሃናም ተፋጠዋለች። የሉሃና አሁንም ቢሆን ካንተ ምንም አይኔ አላነሳም ብለዋለች። በተለይ ሜራንንም ስታስፈራራት ነበረ። ሜራና ሮቤልም አሁንም አድናንም በቤት የለም ብለው ሁለቱም የራሳቸው የሆነ ጊዜ ለማሳለፍ ሞክረው ነበረ። በድንገትም አልጋ ላይ እንዳሉ አድናንም ይደርስባቸዋል። አድናን ኮቴው ከሰማ በኋላ ግን ደግሞ ይህንን ነገር ወድቆ እንደማስመሰል አድርጓል። ሮቤል መንቀሳቀስ አቅቶት ወድቆ ወደ አልጋ አንሽኝ እያለኝ ነበረ፣ ለዛ ነው እንደዚህ ና አግዘኝ ብላ ሜራም ጥፋታቸው ደባብቃ ታሳልፋለች። አሁን ላይ አድናን አይኑ ተሸፍኖ የሚመስለውንም ይበልጥ ደግሞ የሮቤልና የሜራ ወሬዎች እየሰማ የሉሃናንም እውነተኛ የምትናገረውም ነገር እየደበቀ ድብቅና ወይንም አፍቅራው ነው ብሎ እያሰበ ይገኛል። ሉሃና ፍላጎቷ ሁሉ በመጀመሪያ ሰሚራ እህቷን ሳራ በስነ ስርዓቱ አጠገቧ እንድትሆንና ሌላኛው ደግሞ አድናንም እየጎዱት ነው፣ እሱንም እኔ ማጋለጥ አለብኝ ብላ ቆርጣ ተነስታለች። ሮቤል ክፍል ብዙ ጊዜ ሞክራ አልተሳካላትም። ግን ደግሞ አንድ ነገር ይቀረኛልና የእህቴ ሻንጣ ፍተሻ ውስጥ መግባት ይኖርብኛል ብላለች። እህቷ ሻንጣ ውስጥ ስትፈላልግ ነበረ። ግን ደግሞ ሜራ አልተፋታቻትም። አንቺ ቆይ ግን ከሮቤል ምንድን ነው የምትፈልጊው እያለቻት ነበረ። ቆይ አንቺስ ሮቤል እና አንቺ ሁለታችሁ የምታደርጉበትንም ነገር አድናን አያሳዝናችሁም እንዴ እያለች ስለ አድናን ተቆርቁራ ስትናገር ነበረ። በዚህን ሰዓት ሜራ በጣም ተበሳጭታለች። አንቺ ማን ሆነች ነውና እንዲህ የምትቆረቆሪው እያለች ነበርና ሉሃና አሁን ላይ ከእህቷ ሳራ ቦርሳ ውስጥ መረጃ ለማግኘት ሞክራለች። ሻንጣውንም በታትና ብዙ ነገሮችንም እየፈላለገች ነበረ። በመጨረሻ ግን አንድ እውነት ላይ ደርሳለች። አንድ እውነቱም በአይኗ ያየችውንም ነገር ከዛ በፊት የተጻፈ ለአድናን የተጻፈ ወረቀት አግኝታለች። ያገኘችው ወረቀት ፈጥና ወደ አድናን ለማድረስ ሞክራለች። ይህንን ነገር ከአድናን ሮቤልና እህቴ ሳራ ያገናኛቸዋል ያለችውንም ትክክለኛው መረጃ አሁን ላይ እጇ ውስጥ ገብተዋል። ሉሃናም አሁን ላይ ጥርጣሬዋ የሆነው ሳራ እህቴ ከሮቤል ጋር በደንብ ያገናኛታል ብላ አስባለች። ትክክለኛውን እውነት ለማወቅ አሁንም ለአድናን ወረቀቱ ሰጥተዋለች። አድናንም
ወረቀቱ የተጻፈውንም ጽሁፍ አይቶታል ማለት ነው። በጣም ተበሳጭቷል አድናን ሮቤል ላይ በጣም በንዴት ዊልቸሩም ሲገፋው ነበረ። ዊልቸሩ ገፍቶ ወደ ሕክምና ሲወስደው ነበርና በዚህን ሰዓት ሜራም እንዳይወስደው ስታስቆመው ነበረ። ጥፋታቸው እንዳይታወቅ እንዴት ወደ ሐኪም ቤት ትወስደዋለክ እያለች ከመንገዱ ገብታበታለች።